አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫትቃሚውም ጨፋሪውም በሚኖርባት ሙስሊም ይሄ ጭንቅ ነው። አሁን እንደዚህ አይነት አለ ብሎ የሚያምን ሰው ካለ እነሱ ማስተካከል። መቼም አትብላ የሚባል ነገር የለም። አክሱም ከተማ እንጂ ቤተ መቅደስ አይደለችም። አንተ አሁንም ተፈጥሮ ያለ እኮ አንተን የመሰሉ የተከራካሪዎቹን ጥያቄ ነው ለእርስዎ ሙግት ያቀረቡትን ነው። አልመጡም። የመቀሌው ያለ ትምህርት ሚኒስቴር ተወካይ እዚህ ያለም የጻፈው ደብዳቤ የሚያሳዩን አዲስ ዲማንድ እንትን አንልም በነበረው አለባበስ እንዲማሩ አዲስ ዲማንድ አንቀበልም የነበረው ክርስቲያናዊ አስተምህሮን እና የእስልምናን ማንነት የገፋ ነው። ዲሞክራሲ ተብሎ የለም ወይ? አንድ ኦርቶዶክሳዊ ከነክሩ ከነመስቀሉ ከነክሯ መግባት ስትችል በጆሮ ጌጥም በምንም መስቀል አድርጋ ስትገባ አንዲት እስላማዊት ሴት ተማሪ ደግሞ ለብሳ መግባቷ ምንድን ነው የሚያስከለክላት ነው አንዱ ክርክሩ። ቆይ አንተ ይገባኛል። አሁን የክር የምናምን ታለ የምናወራው አሁን የትምህርት ነው። በትምህርት ዓለምም ካየው ኦርቶዶክስነት ይዞ የሚሄድ ጠምጥሞ አዴት መጽሐፍ ቅዱስ እኮ ከእስልምና ይልቅ እኮ መጽሐፍ ቅዱስ እኮ ነው ቀድሞ የተጻፈው። ከቁርአኒው ቀድሞ የተጻፈ መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ እኮ አንስን ገለባ አርስ ሲሆን ተብለን እኮ በቤተክርስቲያናችን እኮ ሴቶችም እኮ ተሸፋፍነው መሄድ ነው ያለባቸው። በተለይ የአክሱም ሴቶች ልጃገረዶች አሁን ዩኒቨርሲቲ ከገባ ወዲህ ችግር እየገጠመን ከዓለም እየመጣ አስቸገረን እንጂ ተሸፋፍነው ተረከዛቸው የማይታይ እኮ ነበር። መጽሐፍ ቅዱሳችንም ያዛል። ነገር ግን መጽሐፍ ቅዱሳችን ይህን ያዛልና ተሸፋፍነሽ ስኩል ግቢ ግን አትባልም። ያ ትምህርት ቤት ነው፣ ሰኪላር ትምህርት ቤት ነው። እኔ እኮ በንግግሬም እኮ ተናግሬዋለሁ። እኔ በሆን ደስ ይለኛል። እንዲያው ጠቅላላ ይሄ በእምነት ሁሉ በየእንትን ቢሆን ከሆነ ለእኔ ምን ችግር የለም። ልጆችም ገጥም አድርገው ተጠምጥመው መስቀላቸውን ተንዘራገው ትምህርት ቤቱ ከፈቀደላቸው ሞርዘን ሃፒ ችግር የለብኝም። እኔ የኛም አሁን በምልህ ተለባብሰውን ልጆቻችንም መስቀላቸውም እንበለም ማድረም ትለው ልብሳችንም ተሸፋፍነው የሆነ አርማቸውን አድርገው ትምህርት ቤቱ ከመራ ከፈቀደ እኔ ምን ትምህርት ቤት እኮ ነው ይሄ የዓለም ትምህርት ቤት እኮ ነው። እዚህ እኮ የሃይማኖት ጉዳይ አይደለም እናገር። አሁንም እየተናገርነው እኮ መግባት የለባቸው ምናምን እንዲህ ስለነበረ ነው እየተባለ አዲስ ዲማንድ ለምን መጣ? ህዝቡ ለምን አይጠየቅም? ካስፈለገ እኳ ተነጋግረው ከአክሱም አባቶችና ህዝብ ጋር ራሳቸው አብረው የወሰኑት ውሳኔ አብረው ነው መሻር ያለባቸው። መሻር ካለባቸው መወያየት ያለባቸው ወይም ሁላቸውም ልበሱ